አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ለሀገሬ ልጆች ሰላም በያላችሁበት። እኔ ያለው ሰላም ነኝ አልሐምዱሊላህ። ያው ደግሞ ዛሬ እንደምታዩኝ እንደፈረደብኝ ያው እዚህ በግ ቦታ መጥቻለሁ። ሁሌ ነው የምመጣው በነገራችን ላይ ዛሬ ብቻ አይደለም። ያው እዚህ ሰው ይሆናል ብላችሁ ታስባላችሁ? እዚህ ሰው ነው ያለው። ሙቀት ዱባይ እያልሽ ወንድሞቻችሁን ባሎቻችሁን መስራ ቦታ በግ ቦታ የምትሉ ይኸው እንደዚህ ያለ ነው የሚተዋቸው። ውሃ ተዚህ ነው የሚጠጡት። እንደዚህ ባዶ ቤት እነሱ የጠጡት ትራፊ ይሆንና ማለት ነው። ከዛ እንደዚህ ያው በእንደዚህ ያለው ውሃ ይሄ ጨውን ውሃ ነው ባይሆን ተጠራሞ ፍሪጅ ይገባላቸውና ይመጣል። ያ ተበረዶ ወጥቶ ያው ምንም አማራጭ ስለሌላቸው ይጠጡታል። ባሊማ አትወድቂም፣ አይዞሽ እና የኔ ወዶች በግ እዚህ በረሃ ላይ ነው። በጣም ነው እኔ የሚያሳዝኑኝ ወላሂ መዝራአ ቦታ እኮ ያለው በቂ እንትን አያገኙም፣ ምግብ ራሱ አያገኙም። አንዳንዶቹ ክፊሎች ናቸው እንጂ ምግብ ምናምን ገዝተው የሚሰጡ ወላሂ አያገኙም። ግን ይሁን እየተባለ መሰለኝ እና የኔ ውዶች ምሽት የዛሬ ውሎ ከአሱር በኋላ ይህን ይመስላል። እናንተ የዛ ሀገር በግ እኮ ጉንድሽ ሱማሌ ይሏቸዋል። እስቲ ሱማሌ የሚላላችሁ እንዴ እናንተ? ጆሮአቸው ላይ አለ አያችሁ? ሱማሌ ሀይ ጎረቤት ነን። እሺ እንዳትፈሩ እስኪ ያው ሳውዲ ብስሚላ ከሳውዲ አፈርና ተዚህ በጣም አፈር ብዙ ያለው እዚህ ሀገር ነው፣ ሳውዲ አይደለም እናንተ። ወላሂ ሳውዲ አፈር ያለ ወደ ጄዛን አካባቢ ብቻ ነው። እዚህ እኮ እንዳለ አፈር ብቻ ነው። እኔ ድንጋይ ይቻል አቅም እዚህ ሀገር አፈር ነው የማየው። ሳውዲ ደግሞ ድንጋይ ነው። የሀገራችን ሽምብራ ማሳላ አይደለ? ያ ዴባዩ ሳውዲ እንዳለ ድንጋይ ብቻ ነው፣ ጥቁር ድንጋይ። እዚህ ደግሞ አፈር ነው። ግን ይሄ ነገርቾ አይደርቅም። ይሄ ሁላ በረሃ እየወረደበት እንደሚያገኝ አላውቅም። አይደርቅም። ያያችሁ እንግዲህ ንፋሱ ድምጽ ሲጀመር ቤት ነው ሀገር የገመገሙ። ወይኔ ጀንበሯም ትመስላለች። ሀገር የገመገሙ ቤት ነህ። በነገራችን ላይ ግራ ቀኝ እንደዚህ ሳይ ይሄን ሰው ሀገር ማለት ነው በሀገሬ ውስጤ ይደማል። መቻቻልን ቢሰጠን ይመኛል። ቀስኪት አረስ የሆነ ቦታ ለወራችሁ ነበረ ፈራሁኝ። እንዴ ፈራሽ ነው እንዴ? አዎ እንዴ እናንተ ያፈረ ቦታ ፀሐይ እንት ያለው ነገር አይጠፋም። በዛ ብዬ ነው ብስሚላህ ተወከል ተላላ ይሁን። እዚህ ጋር ጥራዬ ለምን ትታያለሽ? አትደበቂም ባለጌ
ሀገር በግ ካርቶን ይበላል ብላችሁ ታምናላችሁ እናንተ? ካርቶን አይጣልም፣ ቤት ውስጥ ይሰበሰባል፣ ይመጣል። ብልት ነው የሚያደርጉት ካርቶኑን። እዚህ አፈር ላይ ታዲያ ምን ያገኛሉ? ምግባቸውን አውቀዋል እነሱ። ደቂቃውም እየሮጠ ነው የሚሰማው ሰው ስለሌለ ይበቃል። እዚህ ድረስ እማኝላችኋለሁ። ሰላም ሁኑ። እንግዲህ እስኪ ላይክ ነገር የለውም ግን ብዙዎቻችሁ ዘመዶቻችሁን ስታመጡ ስራ በስፈልጋችሁ አንዱ እዚህ በረሃ ላይ በቀደም አሁን ተምር ቦታ ሂጄ የሆነ ኢትዮጵያ ልጅ ነው፣ ሚስኪን ነው። ያን ሚስኪኑ አልቻለውም። በረሃውን ታውቃላችሁ፣ ሆዱን ታሞ ነበረ። ግን የት እንደደረሰ ለድጋሚ ሲሄድ የለም ሂዷል። አላየሁትም፣ ግን ህመሙ ከባድ ነበረ። ሲታመሙ እንኳ ራሱ እኮ ሰዎቹ ወይኔ ታመሙ ምናምን አይሉም፣ ግን ትንሽ ናቸው። ምክንያቱም አንደኛ እዛ ደግሞ አሁን ይሄ በግ የሚያግደው ተቸካችሁ ታውቃላችሁ። ይሄዳሉ ግራ ቀኝ በእግራቸው ብዙ መንገድ ነው የሚጓዙት ሱቅ ቦታ ለመሄድ እና ጥሩ ስራ እያፈላለጋችሁ ማምጣት ጥሩ ያደርጋችሁ ማምጣቱን አታዩ። እዚህ መጥቶ ምን ይሰራል በሉ፣ እዚህ መጥቶ የት ላይ ነው የሚሆነው በሉ። ስራ ቦታ የሚሰሩ በዚህ አሁን አንዳንዶቻችሁ ችግር የለም መዝራዓ ቦታ ይሰራል ስላላያችሁ ነው። ብዙዎቻችሁ መዝራዓ ቦታ የሚባለው ከባድ ነው። አንዳንዶቹ ጫማ እያጡ በእግራቸው ነው የሚሄዱት። ለምን የት ሄደው ሰው ሱቅ ይገዛል? በጓል እኮ በልልና አብራኝ